አሁን ለጥቂት ሰከንዶች ያደረኩትን አይተሃል። ዝምታ ነው። ዛሬ ላይ ብዙ ሰዎች ዝምታን እንደ ፍርሃት ወይም ደግሞ መልስ የማጣት ምልክት አድርገው ነው የሚያዩት። እውነታው ግን ሌላ ነው። በዚች ጫጫታ በበዛበት ዓለም ውስጥ ትልቁ ኃይል መጮህ ሳይሆን ዝም ማለት መቻል ነው። በዛሬ ቪዲዮ ዝምታ እንዴት በሰዎች ላይ የበላይነት እንደሚሰጥ፣ አይምሮ እንደሚያድሰውና ማንነት እንደሚገነባው 3 ወሳኝ ነጥቦችን እነግራለሁ። ምናልባት መጨረሻ ላይ የምናገረው ለአብዛኞቻችሁ የማይገመን ሊሆን ይችላል። ከዛ በፊት ከትናንትናው ማንነታችሁ የተሻለ ሰው መሆን ከፈልጋችሁ ቻናሉን ሰብስክራይብ ማድረግ አትርሱ። ብዙ የምታወራ ከሆነ ቃላቶች ዋጋ ያጣሉ። ሁልጊዜ የሚጮህ ሰው ቃላቱ ክብደት የለውም። በየቦታው የምታማርርና የመጣውን ሁሉ የምትናገር ከሆነ ሰዎች አንተ መስማት ያቆማሉ። ነገር ግን ዝምታን ስትለማመድ፣ አንደበትህን በምን ጊዜና ሁኔታ ላይ ማሰልጠን እንዳለብህ ስታውቅ፣ ወይም ደግሞ አንደበትህን ስትቆጣጠር፣ ያኔ ሰዎች አንተ እስከምትናገር በጉጉት ይጠብቃሉ። ለምን መሰለ? ዝምተኛ ሰው ሁሌም ከሚያስፈልገው በላይ ስለማያወራ። ምክንያቱም የሚናገረው ነገር የታሰበበትና ትርጉም ያለው ስለሆነ ነው። ሁለተኛ፣ ዝምታ በጠላቶች ላይ ወይም ደግሞ ባንተ ላይ ክፉ በሚያስቡ ሰዎች ላይ ትልቅ ግራ መጋባትን ይፈጥራል። አንድ ሰው ሊያበሳጭ ሲሞክር ዝም ብለህ አይን አይኑን እያየ ስሰማው ያ ሰው ምቾት ያጣል። ሰዎች አይምሮ ማንበብ ካልቻሉ አንተም መቆጣጠር አይችሉም። ስትናደድ ከመጮህ ይልቅ ለ3 ሰከንድ ትንፋሽ መውሰድ ከቻልክ አንተ ከሁኔታው በላይ ነህ ማለት ነው። ስሜቱን መቆጣጠር የሚችል ሰው ዓለምን መቆጣጠር ይችላል። ለዛም ነው ጠቢው ሰለሞን ከተማን ከመግዛት ራስን መግዛት ይበልጣል ያለው። ራስን የመግዛት ኮርስ ከሜንቶርሺፕ ጋር ማግኘት ከፈለክና ራስ ላይ ኢንቨስት ማድረግ የምትፈልግ ከሆነ ብቻ ቻናል ላይ ያለውን ሁለተኛውን ሊንክ ቼክ አድርገው። ሶስተኛውና ዋናው ነጥብ ታላላቅ ስራዎች የሚሰሩትና አዳዲስ ሀሳቦች የሚመነጩት በዝምታ ውስጥ ነው። አዳዲስ ሀሳቦችን ለማመንጨት፣ ህይወትህን ለማቀድና ማንነትህን ለመገንባት ጫጫታ አያስፈልግህም። አብዛኛው ሰው ገና ሳይጀምረው እቅዶቹን ለሰው ያወራል። ገስዋት ውጤቱ ምን የሚሆን ይመስላል? በአፋችን ጨርሰነው በተግባር እንወድቃለን። ለማድረግ ያቀድከውን ነገር ወይም ማድረግ ያለብህን ነገር በዝምታ ውስጥ አድርገው። ያኔ አንተ ሳትሆን ስኬትህ ጮህ ይናገራል። ህይወትን የምትገነባው በሶሻል ሚዲያ ወሬ ሳይሆን በዝምታና በዲፕ ወርክ ይሁን። ይሄ ቪዲዮ ህይወትን ለመቀየር ትንሽም ቢሆን ብርሃን ከሰጠ ላይክ ማድረግ አትርሳ እና ለሚያስፈልገው ሰውም ሼር አድርግለት። መልካም ጊዜ።